የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 74 ርዕስ ኃጢአት ተኮርነት። እግዚአብሔር በኤደን ገነት አዳምን ሲጠራው አዳም ራቁቴን ስለሆንኩኝ ተሸሸኩ የሚልን መልስ ለእግዚአብሔር ሰጠው። እግዚአብሔር ራቁትህን መሆንን ማን ነገረህ ካለው በኋላ እንዳትበላ ብዬ ካዘዝኩ ዛፍ በላህን በማለት ተደንቆ ሲጠይቀው እናያለን። በቅንፍ ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 11 የእግዚአብሔር ንግግር ውስጥ የእውቀትን ዛፍ መብላትና ራቁትነትን ማወቅ የአንድ ሳንቲም ፊትና ጀርባ እንደሆኑ እንረዳለን። ኃጢአት ተኮርነት በሕግ ለመጽደቅ የሚፈልጉ ሰዎች ግልጽ ምልክት ነው። እግዚአብሔር መልኩን ለአዳም የሰጠው መልካምና ክፉን ከምታሳውቀው ፍሬ አትብላ የሚለውን ቃሉን እንዳከበረለት ካየ በኋላ አይደለም። የአዳም ዋናው ችግር ባለመብላት ያልተቀበለውን መልክ በመብላት እንዳጣው ማመኑ ነው። በሚያሳዝን ሁኔታ ይህ የአዳም ብቻ ሳይሆን የሰው ሁሉ ችግር ነው። ብዙ ሰዎች በክርስቶስ ቢያምኑም እስካሁን ኃጢአተኛ እንደሆኑ ያምናሉ። ክርስቶስ ሰው በአባት እግዚአብሔር ፊት እንዲሁ የተወደደ ፍጥረት እንደሆነ በመስቀሉ ሞት ገልጦ በማሳየት ሰይጣንን ጥሎታል። ይሁን እንጂ ሰይጣን አሁንም ሰዎች ራቁታቸውን መሆናቸውን በመናገር ይዋሻል። ሰይጣን በውሸቱ እግዚአብሔር እንደማይወዳቸው ሊያጠፋቸው እንደሚፈልግና በቁጣ ዓይን እንደሚመለከታቸው ያሳመናቸው አላፍ ናቸው። እግዚአብሔር በሰው ልጆች ላይ ያለውን የፍቅር ሐሳብ ቀይሮ አያውቅም። እግዚአብሔር ጠላትነቱ ከኃጢአተኞች ጋር ሳይሆን የሰው ልጆች ከሚያምኑት የውሸት ዕውቀት ወይም እምነት ጋር ነው። በአዳም ራቁትነት የተጨነቀው እግዚአብሔር ሳይሆን አዳም ነበር። ምክንያቱም ደግሞ ውሸት ነው። እውነታው ግን ይህ ነው። እስከ ዛሬ ድረስ በኃጢአቱ ምክንያት ከእግዚአብሔር የሸሸ ሰው እንጂ እግዚአብሔር የሸሸው ሰው በምድር ላይ የለም፣ ወደፊትም አይኖርም። ብዙ ሰዎች ፍጹም የሆነ ሰው የለም ሲሉ ይሰማል። ይህ ንግግር ፍጽምናን የሕግ ትእዛዝ በመፈጸም ደረጃ በደረጃ የሥነ ምግባር ሰው ለመሆን ከማመናችን የተነሳ የተፈጠረ ሐሳብ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ለሰው ልጆች ፍጹም መሥዋዕት ለመሆን በሥጋ ወደ ዓለም ሲመጣ የመጀመሪያው ዓላማው ሰዎችን ከኃጢአተኝነት አስተሳሰብ ነፃ ማውጣት ነው። መጽሐፍ በዕብራውያን ምዕራፍ 10 ቁጥር 10 ላይ በኢየሱስ ክርስቶስ መሥዋዕትነት ለአንዴና ለመጨረሻ ጊዜ እንደተቀደስን ይነግረናል። ይህን የሰው ልጆች ቅድስና ምን አይነት እንደሆነ ሲነግረን ቁጥር 14 ላይ በአንዱ መሥዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ይላል። ፍጽምና ቀስ በቀስ የሚመጣ ግብ አይደለም። ከሕግ ነፃ በመውጣት ቀስ በቀስ ከሚመጣ ፍጽምና ነፃ ወጥተሃል። አሁን ባለህበት ቦታና ሁኔታ ፍጹም ነህ። በብሉይ ኪዳን በእንስሳው መሥዋዕት ደም የሚቀደሱትን ካፍታ በኋላ ኃጢአት በድጋሚ ይኮንናቸዋል። ምክንያቱም ተመልሰው የሚገቡት የሕግ ሥርዓት ውስጥ ነው። ነገር ግን አሁን እግዚአብሔር በክርስቶስ ሰዎችን ሁሉ ከሕግ ባርነት ነፃ በማውጣት በማይለወጥ ፍጽምና ላይ አስቀምጧቸዋል። በክርስቶስ ድነትን አግኝቻለሁ ብለህ እስካሁን ኃጢአትህን እየቆጠርክ ከሆነ በጨለማ ውስጥ ነህ። ኃጢአት ተኮር መሆንን ወደ እግዚአብሔር በነፃነት መቅረብ እንዳትችል ገደብ ያደርግብሃል። ስህተት አልባ ካልሆንክ እግዚአብሔር ሊቀበልህ አይችልም ይልሃል። የክርስቶስ ደም የሠራውን ሥራ አንተን ከህሊናህ ክስም ነፃ ማውጣት የሚችል ሥራ ነው። የኢየሱስ ክርስቶስ ደም ላንተ ከሚሠራልህ ድንቅ ሥራዎች መካከል አንዱ እግዚአብሔርን እንድታመልክ አንተን ከህሊና ክስ ነፃ ማድረግ ነው። ጌታችን ኢየሱስ ከሕግ ነፃ ሆኖ መኖርን በሕፃንነት በመመሰል ካልተለወጣችሁ እንደ ሕፃናት ካልሆናችሁ ፈጽሞ የእግዚአብሔር መንግሥት አትወርሱም በማለት አስተምሯል። በቅንፍ ማቴዎስ ምዕራፍ 18 ቁጥር 3 ሕፃናት አንድ ጊዜ አባታቸው እንደሆነ ያወቁት ሰው ሕፃን እስከሆኑ ድረስ ይጠላኛል የሚል ዕውቀት አይገባባቸውም። ሕፃናት በጭቃ እየተጫወቱ አባታቸው ከሩቅ ሲመጣ ካዩ ከነጭቃው አባታቸውን ለማቀፍ ይሮጣሉ። እላዬ ላይ ያለው ጭቃ አባቴ እንዲጠላኝ ያደርጋል የሚል ምንም አይነት ዕውቀት የላቸውም። እንዲሁም ጭቃውን አጥቦ አዲስ ልብስ ያለብሰኛል የሚል ዕውቀት አላቸው። አባቱን ከሩቅ ሲያይ እጁን ለመታጠብ የሚሮጥ ሕፃን የለም። ሁሉም አባት ሕፃን ልጁን ከሩቅ ሲያይ ሮጦ እንዲያቅፈው እጁን ራሱን
እንጂ ራሱን ለማሳመር ወደ መታጠቢያ ክፍል እንዲሮጥ የሚፈልግ አባት የለም። ኢየሱስ እንደ ሕፃናት ሁኑ እያለን ነው። ጭቃ ቆሻሻ መሆኑንና በጭቃ መጫወት እንደማይመጥንህ እስከማታውቅበት ጊዜ ድረስ ሕፃን ነህ። ኢየሱስ ሕፃናት እንዲለወጡና እንዲያድጉ አልመከረም። ነገር ግን ያደጉ እንደ ሕፃናት ወደ መሆን እንዲለወጡ መከረ። ሕፃን አባቱ ጭቃ እንደማይወድ አያውቅም። የሚያውቀው አባቱ እንደሚወደው ብቻ ነው። ሕፃናት ጭቃ ተኮር ሳይሆኑ አባት ተኮር ናቸው። አባታቸውን ሲያዩ ካለባቸው ጭቃ ይልቅ የአባታቸው ፍቅር በልባቸው ውስጥ ትልቅ ትኩረት አለው። ሕፃንነት ከሕግ ባርነት ነፃ የመሆን ምሳሌ ነው። እግዚአብሔር ጋር መቅረብ ፈልገህ ስህተቶች የሚያስቆሙ ከሆንክ እንደ ሕፃን ወደ መሆን ልትለወጥ ያስፈልግሃል። አስተውል፣ መንፈሳዊ እውነቶችን በማወቅ እየታደስክ ታድጋለህ። ነገር ግን ራስህን የሕግ ባሪያ ወደ ማድረግ እንዳታድግ አበረታታሃለሁ። ከሕግ በታች ወደ መሆን ከምታድግ መቼም ባታድግ ይሻላል። በጴጥሮስና በይሁዳ መካከል የነበረው ግልጽ ልዩነት ይህ ነው። ሁለቱም ኢየሱስን ክደውታል። ነገር ግን ይሁዳ ብመለስ አይቀበለኝም የሚል እምነት ነበረው። ስለዚህ በክፉ ጸጸት ራሱን አጠፋ። ጴጥሮስ ደግሞ በተቃራኒው ትክክለኛ ሐዘን በማድረግ ተመለሰ። ኃጢአት ተኮር ሰዎች ከስህተት ነፃ ካልሆንክ ወደ እግዚአብሔር መቅረብ አትችልም ብለው ያስባሉ። አሁን ጥሩ ሕይወት ቢኖራቸው እንኳን እግዚአብሔር በድሮ ክፉ ሕይወታቸው የሆነ ቀን የሚቀጣቸው እየመሰላቸው በፍርሃት ይኖራሉ። እግዚአብሔር ኃጢአት ውስጥ እንዳለ የተሰማው ሰው ወደ መስቀሉ ሥራ እንዲያተኩር እንጂ ኃጢአቱን በራሱ ጥረት ለማንጻት እንዲጣጣር አይፈልግም። እግዚአብሔር ራስን በጥረት ንጹሕ አድርጎ ለመቅረብ የሚደረግ ማንኛውም ተግባር ደስ አያሰኘውም። የኢየሱስ ደም ከኃጢአት ያነጻል ብሎ በሚያምን ግን ደስ ይለዋል። በቅንፍ ዕብራውያን ምዕራፍ 11 ቁጥር 6። በሌላ በኩል ሐዋርያው ጳውሎስ በገላትያ ምዕራፍ 4 ቁጥር 1 ላይ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም በማለት ከሕግ በታች መኖርን በሕፃንነት በመመሰል አስተምሯል። ሕፃን በአባቱ ቤት ሁሉ ያለውን የእርሱ ቢሆንም ከሞግዚት በታች እስካለ ድረስ የፈለገውን እንዲበላ፣ የፈለገበት እንዲሄድ፣ የፈለገውን እንዲያደርግ አይፈቀድለትም። የሚፈልገውን ሁሉ የሚያደርገው በሞግዚቷ ቃል ወይም ሕግ መሠረት ነው። በዓለማዊ ልማድ መሠረት ሐዋርያው አንድ ሰው ከሕግ በታች ሲኖር ሕፃን ነው ይላል። የአባቱ የሆነው ሁሉ ወርሶ እንደፈለገ ለማድረግ ከሕፃንነት ማደግ አለበት ይላል። በቅንፍ ገላትያ ምዕራፍ 4 ከቁጥር 1 እስከ 7። በዚህ አውድ መሠረት ይህ ይፈቀዳል፣ ይህ አይፈቀድም በሚል ሥርዓት ውስጥ እየኖርክ ከሆነ መንፈሳዊ ዓለም ላይ ገና ከሕግ በታች የሚኖር ሕፃን ነህ። በመሆኑም ወደ ጸጋ ሥርዓት ማደግ አለብን። ከውጪ በሆነ የሕግ ቁጥጥር ሳይሆን ከውስጥ በሆነ የአባት ባሕሪ መመራት አለብህ። በቅንፍ ሮሜ ምዕራፍ 7 ቁጥር 4 ሐዋርያው ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰላ ነበር። ከጎለመሰው በኋላ ግን የልጅነት ነገርን እርግፍ አድርጌ ትቻለሁ ይላል። በቅንፍ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11። ሐዋርያው ስለ ቀጥተኛ ልጅነት እያወራ አይደለም። ነገር ግን ከሕግ በታች በመገዛት ነገሮችን የተፈቀደ ያልተፈቀደ፣ ልክ የሆነ ልክ ያልሆነ፣ ኃጢአት ነው ኃጢአት አይደለም በሚል ሚዛን እያሰብኩና እየተናገርኩ የኖርኩበትን ወቅት ወይም አድርግና አታድርግ ከሚሉ ሥርዓቶች በታች የተገዛበትን ዘመን እርግፍ አድርጌ ትቻለሁ እያለ ነው። ውድ አንባቢ፣ እርግፍ አድርጎ መተው እንዴት ደስ የሚል ነገር እንደሆነ አድርገህ እንድታጣጥመው አበረታታሃለሁ።